ሰላም ለእናንተ ይሁን የሀገሬ ልጆች፣ እንዴት ናችሁልኝ? የቲክቶክ ፋሚሊዎቼ፣ ልበቀናዎች፣ ጊዜ ቀን የማይቀይራችሁ፣ የሰው ደስታ የሰው እድገት የሚናፍቃችሁ የምትወዱ የኔ ጀግና በርቺ ትችያለሽ ጎበዝ እያላችሁ ልቤን የምትገነቡ እግዚአብሔር ገንባችሁ። በእውነት በህይወታችሁ ሁሉ ጣልቃ ይግባ፣ እሱ ይቅደምላችሁ። በነገራችን ላይ ይሄን የመሰለ ቅቤ የምፈልጉ እዘዙኝ። የትም ሆናችሁ የትም አደርሳለሁ። ከሀገር ውስጥም ከሀገር ውጭ ያላችሁ ያው ብዙ ሰዎች ያውቁታል የኔን ቅቤ፣ በተለይ ቤሩት ላይ አልፎም ሳውዲ ዱባይም ልክ ያለው ኳታርም እና ጋይስ እዘዙኝ፣ አበረታቱኝ። ሀገር ውስጥ ለመኖር እየጣርኩ ነው፣ በብዙ ዘርፎች እየመጣው ነው እና ዛሬ የሁላችሁ ምሳ ታዝዤ ነው ጎመን ክትፎ ከአይብ ጋር ያው ሀገር ውስጥ ኬካዌ ታዝዤ ነው እየሰራ ያለሁት። በነገራችን ላይ ቅቤውን እንዴት እዚህ ላይ ሳይቀል ታደርጊያለሽ እንዳትሉኝ፣ የቅቤውን ትላሳያችሁ ስለፈለኩ ነው። መጀመሪያ ቅቤ አድርጌበት አሙቄ ምናምን ጠብሼ ቅመም ጨምሬ ሁሉ ነገር ጨርሼ ነው የመጣሁትኝና ጠባቱም ስላሞኩት ጎመኑም ስላሞቀ ኦልሬዲ እንትን ይላል ለእናንተ ለማሳየት ነውና የኔ ውዶች፣ እናንተም እንደዚህ ምሳ የትኛውም ሰዓት የኔ ታይም ለራት ምናምን የምፈልጉ ለሁለት ለሶስትም በብዛትም ለድግስም የምፈልጉ አሰሩኝ፣ እዘዙኝ፣ እሰራለሁ፣ አዘጋጃለሁ በጥራት እናንተን ሊያስደስታችሁ በሚችለው መንገድና ታውቃላችሁ ዲኮር ተመሪያለሁ፣ ኬክ ተመሪያለሁ። አሁን ደግሞ ኩኪስን እየሰራው በየሱቆቹ ምናምን ለመካፈል ጀምሬያለሁና እናንተም እዘዙኝ። የምትፈልጉት ነገር እኔ ጋር ያለውን ነገር ባልትና ውጤቶች አለኝ። ቅቤም ቆጮ፣ አሁን ጎመን ክትፎ ራሱ አረፋም ስለመጣ ከሀገር ውጭ ያላችሁ ሰርች አዘጋጅቼ አሽጌ ልክላችኋለሁ። ቅቤም እንደዛ ሁሉንም ነገር ማለት ነውና እንድታዙኝ እንድታበረታቱኝ ስደተኛዋ እህታችሁ ነኝና በትህትና ጠይቃችኋለሁ። ምሳ እንግዲህ አዘጋጅቼ ሰርቼ ይሄን የመሰለ ለሰዎቹ አድርሻለሁ። መጨረሻውን ታዩታላችሁ። ይሄን ይመስላል። ቅቤውን ማቅልጬ ከላይ ጨምሬበታለሁ። መጨረሻ ላይ ወረድ የቀላይ ቅቤ መደረግ ስላለበት ማለት ነውና እንዲህም ሆኖ ኩኪስም ሰርቼ ለሱቆች እንደዚህ ለመጀመሪያ ጊዜ እንዲያዩት እየላኩ ነበረ፣ እየሰጠው ነበረ። በዛውም ከምግብ ጋር ደግሞ እነሱም እንዲያዙኝ እንዲያዩት ለጓደኛዬ ነበረ ኦልሬዲ ያዘችኝ እና ይሄን የመሰለ ምግብ አድርሽ